በጎጃም ምድር በተለይም በታሪካዊቷና በባህላዊቷ የኢትዮጵያ ክፍል በርካታ አስገራሚ ጥልቅና ለብዙሃኑ ድብቅ የሆኑ ምስጢሮች፣ ታሪኮችና ቅርሶች አሉ። ጎጃም የነገስታት፣ የሊቃውንት፣ የቅዱሳንና የጀግኖች ምድር በመሆኑ ምስጢራቱ ከሃይማኖት፣ ከጥበብ፣ ከተፈጥሮና ከታሪክ ጋር የተሳሰሩ ናቸው። አንዳንዶቹን ዋና ዋናና አስደናቂ የሆኑትን የጎጃም ድብቅ ምስጢሮች እንደሚከተለው ማየት ይቻላል። አንደኛ፣ የዲማ ጊዮርጊስና የክብራን ገብርኤል የብራና መጻሕፍት ምስጢር። በጎጃም የሚገኙ ጥንታውያን ገዳማት እንደ ዲማ ጊዮርጊስ፣ መርጦ ለማርያም እና በጣና ላይ የሚገኘው ክብራን ገብርኤል ለዘመናት የተሸሸጉ የብራና መጻሕፍት ማከማቻ ናቸው። የጥበብና የፍልስፍና መጻሕፍት በሳይንስ በሕክምናና በከዋክብት ምርምር አቡሻህር እና በረቂቅ መንፈሳዊ ፍልስፍና ላይ የሚያተኩሩ በግዕዝ የተጻፉና ለብዙሃኑ ይፋ ያልሆኑ ድብቅ መጻሕፍት በእነዚህ ገዳማት ውስጥ በሊቃውንቱ እጅ ይጠበቃሉ። የቀለማት አዘገጃጀት ምስጢር። ለዘመናት ሳይለቁና ሳይደበዝዙ የሚኖሩት የብራና መጻሕፍት ቀለማት ከምንና እንዴት እንደሚቀመሙ ምስጢሩን የሚያውቁት ጥቂት የገዳሙ አባቶች ብቻ ናቸው። ሁለተኛ፣ የመርጦ ለማርያምና የሰከላ ምስጢራት። መርጦ ለማርያም ይህ ገዳም ከቀዳማዊ ምኒልክ ዘመን ጀምሮ ታላላቅ የቤተ መንግስትና የቤተ ክህነት ንዋየ ቅድሳት የተሸሸጉበት እንደ ታቦተ ጽዮን ያሉ ታላላቅ ቅርሶች በስደት ወቅት ተቀምጠውበት የነበረ ታሪካዊ ቦታ ነው። ከቤተ ክርስቲያኑ በታች ያሉ ድብቅ የመሬት ውስጥ ዋሻዎችና ምስጢራዊ ክፍሎች እንዳሉ ይነገራል። የአባይ ምንጭ ሰከላ። ግሽ አባይ የአባይ ወንዝ መነሻ በጎጃም ሰከላ ውስጥ ይገኛል። የአካባቢው ማህበረሰብና የሃይማኖት አባቶች ቦታውን ከመንፈሳዊ ታምራትና ከገነት ወንዞች ታሪክ ጋር ያያይዙታል። የፈዋሽነቱና የቅዱስነቱ ምስጢር ከአጥቢያው ህዝብ መንፈሳዊ እምነት ጋር ጥብቅ ቁርኝት አለው። ሶስተኛ፣ የቅኔና የረቂቅ ዕውቀት። የጎጃም ሊቃውንት ጎጃም የቅኔ ማህፀን በመባል ይታወቃል። በተለይ እንደ ዋሸራ ያሉ የቅኔ ምስክሮች ትምህርት ቤቶች የሰው ልጅ አእምሮ የሚያረቁ ድብቅ የቋንቋና የፍልስፍና ምስጢራት መፍለቂያ ናቸው። ሰምና ወርቅ። በግልጽ ከሚታየው ትርጉም ስም ጀርባ የተሸሸገውን እውነተኛና ጥልቅ መልእክት ወርቅ የመረዳትና የመቀኘት ጥበብ የሰው ልጅ የማሰብ አቅም የሚያስፋፋ ድብቅ የሊቃውንት መሳሪያ ነው። የፈውስና የእጽዋት ዕውቀት። በጎጃም ገዳማትና ገጠራማ አካባቢዎች ያሉ ሊቃውንት ስለ እጽዋት ባህሪ፣ ስለ ባህላዊ ሕክምናና ስለ ሰውነት ውህደት ያላቸው ዕውቀት እጅግ ረቂቅና ከትውልድ ትውልድ በሚስጥር የሚተላለፍ ነው። አራተኛ፣ የጣና ሐይቅ ደሴቶችና የሽምብራ በረሃ ዋሻዎች። የጣና ደሴቶች ገዳማት በጎጃም በኩል የሚገቡትና የጣና ደሴቶች እንደ ደጋ እስጢፋኖስ ያሉ የነገስታት አጽምና የወርቅ ዘውዶች፣ ጥንታውያን አልባሳትና የኢትዮጵያ ታሪክን የቀየሩ ምስጢራዊ ደብዳቤዎች ይገኙባቸዋል። እዚህ ቦታ ሴቶች እንዳይገቡ መከልከሉና ጥብቅ ስርዓት መኖሩ ቅርሶቹ ሳይበላሹና ሳይዘረፉ ለዘመናት እንዲቆዩ አድርጓል። የሽምብራ በረሃና የአባይ ሸለቆ ዋሻዎች። በአባይ ሸለቆ አካባቢ ያሉ ሰው ሰራሽና ተፈጥሯዊ ዋሻዎች በጦርነት ወቅት የነገስታት መደበቂያ፣ የቅዱሳን መጸለያና በርካታ ታሪካዊ ቅርሶች የተሸሸጉባቸው ድብቅ ቦታዎች ናቸው። ባጭሩ የጎጃም ድብቅ ምስጢሮች በጽሑፍ ከሰፈሩት ይልቅ ባልተበረዘው ባህል፣ በገዳማቱ ጥብቅ ምስጢረኝነትና በሊቃውንቱ ልብ ውስጥ የተሸሸጉት ይበልጣሉ። እነዚህን ዕውቀቶች ፈልፍሎ ማውጣት የኢትዮጵያን ጥንታዊ ስልጣኔና ፍልስፍናን ለመረዳት ትልቅ ቁልፍ ነው።